የደሞዝ ጭማሪና የደረጃ እድገት ያስፈልገኛል ለምትሉ ሰዎች ይህ ቪዲዮ ተዘጋጅቷል። በዛሬው ቪዲዮ የሶፍት እና የሃርድ ስኪል ልዩነት፣ የሶፍት ስኪል ምሳሌዎች እንዲሁም እንዴት ሶፍት ስኪላችንን ማዳበር እንችላለን የሚለውን እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። ሃርድ ስኪል የምንለው እንግዲህ የሆነ ሙያ ወይም ችሎታ ተኮር ነው። የሰውየው ዕውቀት ስራ የተወሰነ ብቻ ነው። ሕክምና ላይ ወይ ምግብ አብሳይነት ላይ ወይ የጽዳት ባለሙያነት ላይ ብቻ ይሆናል። ሃርድ ስኪል በመደበኛ ትምህርት ነው የሚዳብረው። የሚለካና በስልጠናና በተለያዩ ትምህርቶች የምናገኘው ነው። የሆነ ብቃትን ብቻ ለመመስከር ለመቻል የሚያስችለን ነው እንግዲህ ሃርድ ስኪል። ሶፍት ስኪል ስንል በሰው ለሰው መካከል ያለ ተግባቦት ውስጥ የምናሳየው የጠባይ ልህቀትን ወይም ደግሞ የተለያዩ ነገሮች ላይ ተግባራዊ መሆን የሚችል ነው። በልምድና በማህበራዊ መስተጋብሮች የሚተገበር ነው ሶፍት ስኪል የምንለው። ሶፍት ስኪል ያላቸው ሰራተኞች የድርጅታቸውን ምርታማነትና ውጤታማነት በእጅጉ የማሳደግ ብቃትም አላቸው። ብዙ የሶፍት ስኪል ምሳሌዎች ይኖራሉ። ለዛሬ ግን የተወሰኑትን ብቻ ነው የምንመለከተው። የመጀመሪያው የጥሩ ተግባቦት ክህሎት ነው ወይም ኮሚኒኬሽን ስኪል የምንለው። ጥሩ የሆነ የተግባቦት ክህሎት በስራ አጋጣሚ ከምናገኛቸው ሰዎች ሁሉ ጋር ሰላምታ መሰጣጠት፣ ምስጋናን መቸር፣ ለጥፋታችን ይቅርታ ማለት እንዲሁም ሰዎቹ የተሻለ ብቃት ወይም አፈጻጸም ሲኖራቸው ደግሞ ማድነቅና ማበረታታትንም ያካትታል። በሁለተኛ ደረጃ ሶፍት ስኪል የምንለው ሁለተኛ የቡድን ስራ ወይም ቲም ወርክ የምንለው። እንደ ተቋም ስንሰራ ድርሻችን ብናጠናቀቅም እንኳን ሌሎችን ልንረዳና ልናግዝ ያስፈልገናል። በህብረት መንቀሳቀስ፣ በጋራ ተሳስቦ መስራት እዚህ የቡድን ስራ ላይ የላቀ ድርሻ እንዲኖረን ያደርጋል። ይህም ተፈላጊ የምንሆንበት ክህሎት ነው። በሶስተኛ ደረጃ የምንመለከተው የችግር ፈቺነት ክህሎት ነው። የችግር አፈታት ጥበብ ለሚፈጠሩ ተግዳሮቶች አቅም የፈቀደውን መፍትሄ እያበጁ መሄድ ነው። ይሄ አይመለከተኝም ማለት ሳይሆን ትልቁ ወደ ታች አውርዶ አቅም የሚችለውን እልባት እየሰጡ ማለፍ ነው። በአራተኛ ደረጃ ስልጡን የሆነ የጊዜ አጠቃቀም ነው። ጥሩ የሆነ የጊዜ አጠቃቀም ጊዜ አክብሮ መስራት ስራ ገበታችን ላይ መገኘትን ይጨምራል። ስራን በቅደም ተከተል የሚቀድም የሚከተል የሚደርስ ብሎ ከፋፍሎ መስራት፣ አላስፈላጊ በሆኑ ጉዳዮች ጊዜን አለመጨረስንም ያካትታል። እንግዲህ ይህ ስልጡን የጊዜ አጠቃቀም፣ ይህም ሌላ ተፈላጊ የሚያደርገን ክህሎት ነው። በመጨረሻ ልንመለከተው የምንችለው የሙያ ስነ ምግባር ነው። የስራ ስነ ምግባር የሚሰሩትን መውደድ፣ የባለቤትነት ስሜት መኖር እንዲሁም ስራን በብቃትና በወቅቱ ማጠናቀቅን ያካትታል። እንግዲህ ይሄ በተለይ በአሰሪዎቻችን ዘንድ እጅግ ተፈላጊ የሚያደርገን በጣም የተወሰኑ ብቻ ምሳሌዎች ናቸው አሁን የተመለከትነው። ታዲያ እነዚህ አስፈላጊ የሆኑ ክህሎቶችን እንዴት ማሻሻል እንችላለን ካልን የተወሰኑ ነጥቦችን ቀጥለን እንመለከታለን። የመጀመሪያ በጥሞና ማዳመጥ ነው። ሌሎች የሚሉትን በቀጥታ ለመረዳት መሞከር ወይም ትኩረት ማድረግ ነው። ሊሆን ይችላል፣ እንዲህ ማለት ፈልጋ ነው፣ መስሎኝ ነው ምናምን ብሎ ከመገመት ይልቅ ርህራሄና ጥብቅ የሆነ ትስስር እንዲኖረን በጥሞና ሰዎች ሊሉ የፈለጉትን ነገር ብቻ ማዳመጥ ክህሎታችንን ለማሳደግ የሚረዳን የመጀመሪያው ነጥብ በጥሞና ማዳመጥ ነው። ሁለተኛ አስተያየት መጠየቅ። ባልደረቦችን፣ አለቆችን፣ አሰሪዎቻችን፣ መሪዎቻችን ሊሆኑ ይችላሉ ወይም የቡድን ተጠሪዎቻችን ሊሆኑ ይችላሉ። በተግባቦት ላይ በቡድን ስራና በሌሎች ሶፍት ስኪሎች ላይ ያለንን ደረጃ ምን ላይ ነኝ ብሎ መጠየቅ፣ በንቃትም ለማሻሻል መሞከር ሌላው ክህሎታችን የሚያዳብርልን ነገር ነው። በሶስተኛ ደረጃ የጊዜ አጠቃቀምን ማሻሻል ነው። ምን ልንሰራ ያሰብነውን ነገር ግብ ማስቀመጥ፣ ከዛ ቅደም ተከተሎች መጀመሪያ ይሄ ቀጥሎ ይሄ ምናምን ብሎ ዝርዝር መጻፍ፣ ከዛ ለዛ የሚያስፈልገንን አካሄድ መከተል።
ይሄ ምንድነው ጥቅሙ ካልን ጭንቀትን ይቀንስልናል። ምክንያቱም ምን እንደምንሰራ በምን ጊዜ እናውቃለን። ምርታማነታችን ከፍ ስለሚያደርግ በይበልጥ የተሻለ አፈጻጸም እንዲኖረን ይረዳናል። ይህ ደግሞ በአሰሪዎቻችን ዘንድ የላቀ ተፈላጊነት እንዲኖረን አንዱ አጋዥ ነገር ነው። በአራተኛ ደረጃ የቡድን ተሳትፎ ማድረግ ነው። በቡድን የሚሰሩ ስራዎች ላይ ንቁ ተሳትፎ ማድረግ አይመለከተኝም ብሎ ሳይቀመጡ አቅም በፈቀደ ሁኔታ መሳተፍ የቡድን ስራ ላይ የላቀ ድርሻ እንዲኖረን ያስችላል። የኔ ድርሻ ጽዳት ብቻ ነው፣ የኔ ድርሻ መላላክ ብቻ ነው፣ የኔ ድርሻ ጥገና ብቻ ነው ብሎ የራስን ስራ ብቻ ሰርቶ ቁጭ ማለት ሳይሆን በእላፊ በቡድን በጋራ የሆነ የሥራ አፈጻጸም እንዲኖረን የላቀ ክህሎታችንንም ያዳብርልናልና የቡድን ተሳትፎ ማድረግ ነው። በአምስተኛ ደረጃ የተግባቦት ክህሎትን ማዳበር ነው። ግልጽና የማያሻሙ የሆኑ የተግባቦት ቃላትን መጠቀም በጽሁፍ ሊሆን ይችላል ወይ በቃላት በምንግባባበት ወቅት፣ ምክንያቱም ይህ አለመረዳትን ስለሚቀንስልን የተሻለ ተግባቦት እንዲኖረን የሥራ አፈጻጸማችንም እንዲቀና ያግዘናል። በስድስተኛ ደረጃ የችግር ፈቺነት ብቃትን በማሳደግ ነው። ትልልቅ የሆኑ ችግሮችን ወደ ትንንሽ መፍትሄዎች ማውረድ፣ እንደ ተቋም የመጣውን እንደ ግለሰብ እኛ አቅማችን የፈቀደውን መፍትሄ ማበጀት፣ የተለያዩ ተግዳሮቶችን የማለፍ ክህሎታችንንም እያዳበረ በሰዎች ዘንድም ተመራጭ እያደረገን ይሄዳል። በመጨረሻ ማድረግ ያለብን ነገር ሶፍት ክህሎታችንን ለማዳበር በፍጥነት መላመድ ነው፣ ወይም አዳፕታቢሊቲ የምንለው ማለት ነው። አዳዲስ አሰራርና መዋቅሮች በተዘረጉ ቁጥር በፍጥነት እያወቁና ራስን እያለማመዱ መሄድ ሌላው ተፈላጊነታችንን በእጅጉ የሚጨምርልን ክህሎት ነው። ጠቅለል ስናደርገው ሶፍት ስኪል እንደ ሃርድ ስኪል በስልጠናና በትምህርት አይደለም የምናዳብረው ወይም የምናገኘው፣ ይልቁንም ሁልጊዜ ራሳችንን ለአስተያየት ክፍት በማድረግና በየጊዜው ራሳችንን እያሻሻልን በመሄድ እንጂ። ሃርድ ስኪል በቀጣሪዎች ዘንድ የላቀ ድርሻ ቢኖረውም አሁን ቀጣሪዎች በጽሁፍና የቃል መጠይቃቸው ውስጥ ሶፍት ስኪልን ማካተት ጀምረዋል። የተሻለ ደሞዝና የደረጃ እድገት የምንፈልግ ሰዎች ካለን ከሃርድ ስኪል ባልተናነሰ ሁኔታ ሶፍት ስኪላችንንም ማዳበር ይኖርብናል። ለዛሬ ወሳኝ ነው ያልኩትን ርዕሰ ጉዳይ አንስቻለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር